የኔ ፍቅር ወዳል እንዴት እንደነገርኩት አታውቅም ወይኔ አፈልቀቁኛል ማለት እንዴ ነው አረ 5 አመት ወይ 6 አመት ምናምን ሺሻ ስቢያለሁ አለ 5 አመት 6 አመት እንዴት ነው ይዘህ ይኖር ከሆነ አመር በ30 ደቂቃ ውስጥ ልትተወው ትችላለህ እደመሻ ሰላም ጋይስ እንዴት አላችሁ ልኝ ያለው ሁሉ ሰላም ሁሉ መልካም እንግዲህ ዛሬም እንደሁልጊዜው እንደተለመደው በአዳዲስ ቪዲዮዎች ተመልሰናል ማለት ነው እንግዲህ እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳችሁ ቪዲዮዎች መረጥ አድርጌ ይዤላችሁ መጥቻለሁ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ ፋሚሊያንስ ደግሞ ያው ቪዲዮውን ላይክ ሼር በማድረግ ጀምሩትኝ እንላለን ቀጥታ ለዛሬ ወደ አዘጋጀናችሁ ቪዲዮዎች እናልፋለን ይመቻችሁ Kodama ya gamba ya setia Damako Kodama Kodama Wait Bitch, I see what you did there. I know. ጡት ማለት ሲዋጋ ነው ሲወጋ ነው እንጂ ያናኑ ዳቂሽን ወዲያ ይበሽኝ ለምን ያስፈላል እኔ አንተ ቲም ብትጠብስ አይደብርኝ እመቤቴን አይደብርኝ እኔስ አልፈልግም አትጅብረት እኔስ ያስፈላል አረ ወገን አረዳው እሺ ይቅርታ ግን አንተ ባለጌ ነው ወራይል ማለት ስለይድ ማለት ተከልብ ነው አታስተምጪ ግን አራስተ አይሁን አታ እግዚአብሔር እንደምታስቡት አይሰሩም እንዴ አንዴ ተባለ ነው ከተበላ ነው አስተላልፈ ራስን ከሰጠ በኋላ ሰጣል ወንድም ማለት ምንም ማስተዛዘኛም የለም አልሰባ ስሚኝ ማዴቫ ሰርሽት ነው የኛ 6 ኪሎ ነው አሪፍ ነው በጣም የናንተስ ለዋ የኛ ተመዘነ አረ ከዚህ ተረገማችሁ ይላል ስማ የአንበሳውን ፊት ይተዋል አይውስ ወላሂ ይው ፊቱ ነው የጅል ነው እቺ ማዝራይ ተጽሎ እንደውኮ ስለበዳገር እንደው አሁን ላይ ሁሉ ነገር ላይ በቃ ያየው ሰው ኮፒ ፔስት ስለሚያደርግ በቃ ምንም ነገር አይቶ ራሱ ማለፍ አይችልም ሁሉም ሰው ግን አንበሳው መምር የጅል ፊት ነው ያለው በማንሸት አንደኛ በመቀራረብ ነገር አሁን ልጆቹ ጋር እንደ ቤተሰብ የሚያደርግ ነገር ይሄ ነው አደው የመቼ ቪዲዮ ነው ቆይ ፕራይም ሚኒስተር ከመሆኑ በፊት ይመስለኛል አይ ቲንክ ወይ ኢንሳ ውስጥ እናን ያለ ብር ያልተቀረጸ ቪዲዮ ነው ግን አመታቱ የምር የበቀል ነው ይመስል የሆነ ያስቀየመው አመታት ነው ይመስሉ እንደው ሊቆ የት እንደምታገኛቸው ሁሉ ግራ ነው የሚገባኝ ከየት እንደምታመጣቸው እኔ ንቅሳት ቤት ለከፍት ነው ጋምቤላ ቦታ ፈልግልኝ አንፈልግም አንፈልግም ምን ያደርግልናል በኋላ ሳይታይልን ነው ሰው ልታስገባና አንፈልግም ምን ያደርጋል በቀለም ነው ወይስ በቾክ ነው ያው ለተከለ እንዲሁም ነበር ጌታ አባት ያስፈላል የምር ያስፈላል በምንድነው አሁን እንደው ሁሉም
ፒፓ ያው ጥቁር ነው ታውቃላችሁ፣ ጋምቤላ ላይ ያለው ሰውና አይታይም ሲጀምር ታቶ ያለም ተነክሶት ኪሳራ ለሚሆን እውነቱን እኮ ነው። አሁን ለማይታይ ነገር ተነክሰህ ከዛ ውጭ ደግሞ ሰው ሲወል ሲገባበት በዛ ጉዳይ ሳይታይልህ አብዛኛው ሰው ያው ደረቱን ገርብቶ የሚሄደው ታቶ እንዲታይ ደስ ስለሆነ ማለት ነው። ና መቃብር ቦታ ነው እንግዲህ መልሱ ከባድ ነው። አሳልፈ ይጌታው መቼም የአንድ ቀኑ እንዲደገም አፈልግ። የማንጅል ነበል አንገቱን የደፋን አንበሳ እንደ ድመት ቆጠሩት አሉ። አድራግ ተመችተኛለች። አንገቱን የደፋ አንበሳ እንደ ድመት ቆጠሩት ተመችተኛለች። እና ተገላይጦች ነው ወይስ ይጎ አንገቱ የደፋይት እንደ ድመት ቆጠሩት ነው ይሁን አይሻል? እኔስ ተመችቶኛል። እዚህ ጋር ልነቀሰው ነበር ማለት ልነቀሰው፣ እዚህ ጋር አዶናይ ልነቀሰው፣ እዚህ ጋር ደግሞ ታኩርን ልነቀሰው፣ እዚህ ጋር ግን ራስን ነው የምንነቀሰው። ማንቸስተር አድናቂስ ነው እዚህ ጋር ማንቸስተር ነው የምንነቀሰው። ማንቸስተር ነው መደግፈው ነው ማንቸስተር ነው። እዚህ ጋር አዶናይ ነው፣ እዚህ ጋር ታኩርን እነቀሰዋለሁ። ከዛ በኋላ እዚህ ጋር ደግሞ ማንቸስተርን እነቀሰዋለሁ። አባት ከጥግ ነው ከራሴ ብብት ባይዜ ከእጁና ከደረቱ ይልቅ ፊቱ ላይ ቢነቀሰው በጣም ጉልት ብሎ በደም ታይ ያ ባንኛው ጉንጮ እዚህ ጋር ዩናይትድን ባንኛው ጉንጮ እዚህ ጋር አዶናይ ማን ያለው ማለት ነው። ጌታ ወይ ሰው ማስቀየም ሰው ማስቀየም ነው። In nomine Patris et Filii et Spiritus Sancti እንደባክ ጭፈራ ቤት ተኝቷል። የኔ አባት ምስኪን ልጁ ደግሞ ተኝቷል እኮ። እንደዚህ አይነት ሰው የጭፈራ ቤት ሱስ ያለበት ሰው ማለት ነው። በቃ ልጅ አዝለ ምናምን ወጣ ሰው በደረቀ ሌሊት ኧረ ተው ባካችሁ ባካችሁ። ሌት ለአራዊት ነው የተባለው። ተው እናንተ አራዊት ናችሁ ምንድን ናችሁ? ያው ምስከን ልጅሽ እግዚአብሔር ይገድሽ ልጁ ንገራት ወንድ ልጅ አይደለ አናግራታለሁ። ቀላል ነገር ነው ወድሻለሁ ብሎ መናገር አይደለም። አረጋስ ምን አይነት ጥፍር ይዤላችሁ እንደመጣሁ አታምኑኝም። ቤቴን አወቃችኋታ? የብሩክ ሚስት የዛን ቀን ማታ ሄዳ የኔ ፍቅር ወዳል እንዴት እንደነገርኩት አታውቅም። ወይኔ 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 አፍልቀቁኛል ማለት ወይኔ ማለት ይሄ ነው። ከዛስ ደግሞ ወይን ቀረበ። እሺ ብዬ እየጠበቅኩ ነው። ወይኑ ላይ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ ብሎ ጣላ። ወይኔ ተናደርኩኝ። አልገባሁም። ከዛስ ደግሞ እራት ቀረበ። ምን መሰለ የውጭ ሀገር ምግብ ነው የመጣው። እዛ ጋር ልትበላ አንድ ደረቱ ላይ ምናምን እንዲሁ ነው አላለችም። ተቃጠልኩ። ለማና ቤት ተቀራው አንድ አወርቻት ለጦሷ ናት የደወለችው። ኧረ በእናትህ ምን አረጋ ተመለጠች ታዲያ እና አትገረጭታ ታታም እንደ ምን እንደምታረግ ምን ይፈዘረ አዲያች እንደዚህ ምን ነው አረ ጭራሽ በዚህ ደረጃ ከባድ ነው። ሄሎ በቀሉ ከቻልሽ ቶሎ ነይ በእናትሽ፣ እናቴን በጣም አሟታል። ምን ሆና ነው? ራሴን በጣም አመመኛለች እና ተኛች። ከዛ በኋላ ምንም አልለቃችም። መች ነው ያመማት? ቆይቷል እኮ። መች ትደነግጫለሽ ብዬ ነው እንጂ ያልነገርኩሽ ወር ሞልቶታል። ምን
አዎ ሲጨንቀኝ ነው የደወልኩልሽ እንጂ ሕክምና ቦታ ምናምን ወስጃታለሁ፣ ግን ምንም እስካሁን አልለቃችም፣ አልዳነችም ምንም። በቃ በዚህ ሁኔታማ አተርፍም እና የሚሆን ነገር ከሆነ አንድ ነገር ልሞክር። ምን አረቄ እንዴ? አረቄ ምን ያደርግላታል? ዝም በል ታምጪ ላሸትታት። አሁን እስቲ ጨርቁን አቀብለኝ። እሺ እሺ። ቅጁ ቶሎ በይ። ኧረ ይሄን ያክል ያልኩህ ሰው ከሞት ሙት የሚቀሰቅስ ሳላለም ያኛው ሙት የሚቀሰቅስ አረቅሽ ነው ማለት ነው። ማታ አለቅም ደግሞ መጣ ግንቡ ልታሰምጣ አራንተ ልስቶቱ ሰው ግንብ ያሰምጣል። ቆርቆሮውንማ እቤት ገብተህ አልጋይ ላይ ትዳራ ነበር፣ ትወልድ ትከብድ ነበር። አረ ተው ልጅ አንተ ልጅ ተው ድኑ ጋሽ የእርሶ በእኛ ቤት አይሰፈር ዋርካው ስር ስንት ጉድ እንዳልሰሩ እዚህ ጋር መጥቶ ስሜት ያቆርጣሉ። እንዴ ይሄን የሚያውቅ የሰፈር ሰው አለ እንዴ? ማለት የለም የሰፈር ሰው እርሶ ይኸው መጋኛ ካገጩት በኋላ አይደል ቆሮ ቁጭ ያሉት። ምን 10 ጊዜ እየመጡት ስሜት ያቆርጣሉ። እሺ ደግ አደረኩ እንጂ እኔ ቢያንስ ነፋሻማ አየር ላይ ነው። አንተ እዚህ ግንብ ስር ልጅቷ እንሽላሊ ቢነፋ ታሳክማታለህ። አንቺ ደግሞ ሜንጦ ለምን ወደሹ ነን ያንጋለሽ የእናት አባት አምላክ አቺ አባት እኮ ለቂጡ መጣም የሌለው ሱሪ ብልቁ እኮ ፓንት ያለው ቹቹ ተንጋሉ በሌሊ ነካኮ ነው። እሺ ታጋጩታሉ አረ ልጅ የሌለ መሰለ እንደ ማን ወንዶ አይ ምንም ማለት አልፈልግም። እንደ ወጣቱ ሁኔታ ይረዱታል ብዬ አስባለሁ። ነው ለመናገር እና ፍቅረኛሽ ሊያገባ እንደሆነ ሰማሽ አለች አንዱ ጓደኛዬ። እስኪ ማርያም አላመንኳትም። አንቺ ቀልድሽ ከሆነ እንጣላለን ብዬ ደውዬ ስጠይቀው አዎ እውነት ነው ላገባ ነው፣ ለሰርግም ሊጠራሽ ነበር ያለ። ምን ነው በዚህ እድሜሽ ጭራሽ ያ ፍቅር ጊዜ ያጣፋጭ ጊዜ ሁሉ ትቶ ከሌላ ሴት ጋር ጨብጭቤ እንድድር ፈልገክ ነው? ምን አጠፋው? ምን አጠቀከኔ? ምን ጎለክ? ምን አጎደልኩ? ጅል ደንጋራ እንደዛ ኮን አግባ አልኩት። ሌላ ምላሽ የለኝ። የገንደ ቆሪ ጅብ ተደፍረሽ የተወለድሽ ግማታ። ኧረ ስማ አንተ ራስህ የተመታ ሰው ነው። እኔ ስንት ዓመት ሆና ታራው ልጅ ነው ለምናገር እንደው በዚህ እድሜ እንደዚህ ነገር ይታሰባል ብላችሁ ታስባላችሁ ሆነ እና አይ ቲንክ እንደ ሞቲቬሽን ስፒከር ያደርጋታል መሰለኝ። አይ ቲንክ አብዛኞቹ ቪዲዮዎችን አይቼ ስለማቅ ማለት ነው። እውነቱን ለምናገር ያሳዝናል። በዚህ እድሜሽ እንደው ጭራሽ ለሰርግ ተጠራው ነው እያለች ያለችው ጉድ ነው። እንግዲህ ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። አዎ እዚህ ነው። ልክ ነው። እና ምን ነበር ጉዳይ? ጉንጨ ምናምን ሰርጉዶ በምን ምክንያት ነው? 5 ዓመት ወይ 6 ዓመት ምናምን ሺሻ ስቢያለሁ። 5 ዓመት ስበበት ነው እንደሱ ነው። እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። ስጠው እስኪ እሷን ደግሞ 5 ዓመት 6 ዓመት ቀጥ ብለን ንፋት። አስባላ ወደ ኋላ ንፋት። እንደሱ አራ እንደሱ ወደ ውስጥ አትሳበው። እንደሽው ወደ አይለውጥ ባንዴ ከተኞ ምናምን ተሰብስቦ ወደኔ ቢመጣ ችግር የለም። ስለኛ ነን። ወደ ውስጥ አትሳበው። አንተ ተነግሮ ሰማሚ ደነዙ። እንግዲህ አመላይ ለቅ ማለት እንደዚህ አይነት ሰው ነው። በዛ ላይ 5 ዓመት 6 ዓመት እንዴት ነው ይዘህ ይኖር ከሆነ አመል በ30 ደቂቃ ውስጥ ልትተወው ትችላለህ። መልካም አይደለም እንላለን። ወጥተን ለምናገር መልሱት፣ ወደ ነበረበት ቁጫችሁን መልሱት ለማለት ያክል። ዛሬ ያስኩላችሁ ቪዲዮዎች እነዚህን መስሉ ነበር ጋይስ። ዘናፍታ እንዳላችሁ ባዩ ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ካላችሁ ደግሞ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁ ደግሞ ቪዲዮዎች ብዙ ሰው ጋር ይዳረሱ ዘንድ ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁንም አትርሱ እንላለን። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ ጋይስ። አብራችሁ ስለነበራችሁ እናመሰግናለን።